የህወሓት ኃይሎች የአፋርን 15 ኪሎ ሜትር ዘልቀው መግባታቸው ተሰማ። ሰላም ጤና ይስጥልን ውድ የዩቲዩባችን ተከታታዮች፣ የዕለቱን አጫጭር ዜናዎች ወደ እናንተ ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። የአፋር ክልል መጋሌ ወረዳ አስተዳደር የትግራይ ኃይሎች የወረዳውን ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው በመግባታቸውና የስደተኞች መንደርን መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉ ውንጀላውን አጣጥለዋል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ትላንትና በአፋር ክልል ተፈጽሟል የተባለውን ጥቃት የሻዕቢያ ትዕዛዝ ነው፣ አስፈጻሚዎቹም ፍስሐ ማንጁስና ዮሐንስ መንዲና ናቸው ሲሉ ወንጅለዋል። የኢትዮጵያ የፌዴራል ፖሊስ በቅርቡ ያስመረቀውን ልዩ ጸረ ሽብር ኮማንዶ ኃይል በሁሉም የሀገሪቱ ክፍሎች እንደሚያሰማራ አስታወቀ። ኮማንዶ የትኛውንም አይነት ግዳጅ መፈጸም የሚችልና ለበርካታ ወራት ልዩ ስልጠና የወሰደ የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስታውቀዋል። የመቀሌ ዩኒቨርሲቲ ወጣቶች ጦርነትን በመቃወም ድምጻቸውን አሰምተዋል። አመራሮችንም ረፉ ብለዋል። ህዝቡ ለእርስ በርስ ጦርነት ማንኛውም አይነት ትብብር እንዲነፍግ ተጠየቀ። በሀገሪቱ የተለያዩ ክፍሎች ውስጥ የሚገኘው ህዝብ ጦርነት አያስፈልግም በሚል ድምጽ ከፍ አድርጎ እንዲያሰማና ለእርስ በርስ ጦርነት ማንኛውም ድጋፍ ባለመስጠት ትብብር እንዲነፍግ ቅድሚያ ለሰብአዊ መብቶች የኢትዮጵያ የተሰኘው አገር በቀል የሲቪል ማህበራት ድርጅት ጥሪ አደረገ። የአዲሱ የኒውዮርክ ከንቲባ ዞህራን ማምዳኒ መመረጥ በአሜሪካ ፖለቲካ ውስጥ ትልቅ ነውጥ ፈጥሯል። አሜሪካዊ ካልሆኑ ወላጆች የተገኘውና ሙስሊም የሆኑትን ማምዳኒ የአሜሪካን ግዙፋን ከተማ ከንቲባ በመሆን ታሪክ ሰርተዋል። የአፋር ክልል ሚሊሻዎች ወደ ክልላቸው ሰብረው በገቡት የህወሓት ታጣቂዎች ላይ የመልሶ ማጥቃት መክፈታቸው ተሰምቷል። ሚሊሻዎቹ ወደ ግንባር ሲንቀሳቀሱ የሚያሳይ ምስል በማህበራዊ ሚዲያዎች እየተሰራጨ ይገኛል። አስገራሚና አስደናቂ ዜና ከወደ አሜሪካ ተሰምቷል። ወንጀለኛው በፖሊስ እየተፈለገ ፖሊስ የለጠፈውን ፎቶ ሲመለከት ፎቶ አያምርም ብሎ ሌላ ሰልፊ ፎቶ አንስቶ ለፖሊስ በመላኩ በቁጥጥር ስር ውሏል። ጥቅምት 27 2018 በአሜሪካ ዩታ ግዛት ህግ ሲፈለግ የነበረው አንድ ተከሳሽ ፖሊስ ለዜና ማሰራጫ የላከውን ፎቶ ሲመለከት ተሻሽሎ የተነሳውን ሰልፊ በማንሳት ለፖሊስ መምሪያ መላኩን ዩታ አስታውቋል። የ45 ዓመቱ ዶናልድ ኩቺ በተለያዩ ወንጀሎች ተፈልጎ ሲፈለገው የነበረ ሲሆን ፖሊስ ማንነቱን ለህዝብ ለማሳወቅ የድሮ የእስር ቤት ፎቶውን በቴሌቪዥን ማህበራዊ ሚዲያ ገልጿል። ኩቺም የራሱን ፎቶ በዜና ላይ ሲመለከት በጣም አስቀያሚ ሆኖ ስላገኘው ተቆጥቶ ወዲያውኑ ጥቁር መነጽር አድርጎ ከመኪና ውስጥ እያለ አማላይ ሰልፊ በማንሳት ለፖሊስ ዲፓርትመንቱ ልኳል። ፖሊስ የፑቺን ድፍረት በማህበራዊ ሚዲያ አጠቃቀም ተገንዝቦ ፎቶን በመለጠፍ ስላነሳ እናመሰግናለን፣ ይህ ፎቶ የተሻለ ነው፣ አሁን ግን እባክህ ራስህን አሳልፈህ ስጥ በሚል ንግግር አስተያየት ሰጥቶታል። ይህም አስገራሚ ክስተት ተከትሎ ፖሊሶች የፑቺን አድራሻ ፈልገው በማግኘት ከጥቂት ቀናት ውስጥ ለመያዝ በቅቷል። እነዚህና የመሳሰሉ ትኩስ መረጃዎች ወደ እናንተ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ስላዳመጣችሁ እናመሰግናለን። መልካም ምሽት።